ሰላም ጤና ይስጥልኝ ውድ ተመልካቾች እንደምን ቆያችሁ? የዕለቱን ሰበር ዜና ወደ እናንተ የማደርስ ይሆናል። የክቡር ጠቅላይ ሚኒስትር ዶክተር አብይ ልጅ የሆነችው የመጀመሪያ የሴት ልጃቸው በፋኖ ቁጥጥር ስር ዋለች፣ ታግታለች። ዛሬ 4 ኪሎ የሚገኘው ቤተ መንግስት አንድ አጠር ያለ ደብዳቤ ተልኳል። ልጅህን ወይም ስልጣንን ትመርጣለህ? ልጅህን ከመረጥ ነገሩ ቀላል ነው። ልጅህን ወደ አንተ እንመልሳታለን። አንተ በተሰጠ ቀናቶች ውስጥ በገዛ ፈቃድ ስልጣንን ታስረክባለህ። ለህዝቡም ሆነ ለቡድን አባላት ልገ ስልጣንን እንደለቀቅ በይፋ ትናገራለህ። ፈርመ በገዛ ፈቃድ ስልጣንን ትለቃለህ። ስልጣን ማሸጋገር ሂደቱም እጅግ በጣም ቀላል ይሆናል። አይ የምትልና ደግሞ ስልጣንን የምትመርጥ ከሆነ ነገሩም አሁንም ላንተ ነው እንጂ ለኛ በጣም ቀላል ነው። ከዚህ በፊት አማራ ህዝብ ላይ ሲፈጽም የአማራ ሴቶች ላይ፣ የአማራ ህፃናት ላይ፣ የአማራ እናቶች ላይ፣ የአማራ ህዝብ ላይ አጠቃላይ በደል ምን አይነት በደል ሲፈጽም እንደነበርና ምን አይነት በደል ስታደርግ እንደነበር ግልጽ ነው። እያንዳንዱ ነገር ይሄ ነው ብለን አንነግርም። ምክንያቱም ያደረካቸውን እያንዳንዱ ነገሮች ራስ በደንብ ታውቃቸዋለህና ይህንን መልሶ ልጅ ላይ ለመተግበር ለኛ ከደስታም ደስታ በላይ ነው። የኛ የደስታም ደስታ ነው። ልጅ እንዳትሞትም እንዳትኖርም እያደረግን እናሰቃያታለን። ያም ይቀጥላል። አንተ ሐሳብን እስከምትቀይርም ድረስ ሞትን እየናፈቀች ሞትን እንዳታገኝ፣ መኖርን እየናፈቀች መኖርን እንዳታገኝ እያደረግን የአባቷን ትንሽዬም በቀል ቢሆን እሷ ላይ መዋጣት ለኛ በጣም ቀላል ነው። ነገሩን ግን አጠር አድርገው አንተ ልጅህንም ሰላም ብታገኛትና በገዛ ፈቃድ ስልጣንን ብትለቅ ነገሩ በጣም ላንተም ለኛም በጣም ቀላል ነው። ነገር ግን እንዳትረሳ፣ ምክንያቱም ሁለቱም መንገድ ለኛ ቀላል ነውና የሚል ደብዳቤ ከዘመነ ካሴ ቤቱ ሄዷል። ዶክተር አብይ በዚህ ሰዓት የሚያደርገው ጨንቆታል። መሬት ከፍታ ብትውጠው እጅጉን በጣም ደስተኛ ነው። ነገር ግን አይሆንም። በዛ ላይ ባለቤቱ ቀዳማዊ እመቤት ዝናሽ ግራ ተጋብተዋል። አሁን ላይ እኔ የምፈልገው ልጄና ልጅ ሲኖር ነው ሀገር። ስለዚህ እኔ ልጄን አምጣልኝ፣ ልጄን ካለችበት ልጄን አደራ እያሉ ነው። ምክንያቱም የእናት አንጀት ነውና እናት ምንም ጊዜ ቢሆን ልጇን ታስቀድማለች። ልጇ ደህና ሲሆን ሀገርም ደህና ይሆንላታል። ለሷ ሀገሯ ልጇ ሲያድግ ነውና ሀገሯ ሁሌም ቢሆን የምታስበልጠው ምንም ቢሆን የእናት አንጀት ነውና ልጇ ነው። በዚህ የተነሳ ሁለቱ ባልና ሚስቶች ግጭት ላይ እየገቡ ይገኛሉ። ዶክተር አብይም አባላቶቹ እኛ ልጆቻችንን ለስንት ነገር ሰውተን ነው እዚህ ያለ ነው። አንተ ዛሬ ጫፍ ላይ ስንደርስ ወይም ደግሞ በገዛ ፈቃድ ልታንሸራትተን አትችልም ብለውም ሀሳቡንም እንዳይቀይር ቀድሞ እያስፈራሩትና በዛቻ አይኑ የገዛ የቡድን አባላቱ እያዩት ይገኛሉ። ምክንያቱም ሁሉም እስከዛሬ ድረስ የየራሳቸውን አንዳንድ ሰው ሰውተዋል። ወይ እናታቸውን፣ ወይ አባታቸው፣ ወይ እህት ወንድሞቻቸውን፣ ወይ ደግሞ ልጆቻቸውን። አሁን ላይ ይህ ነገር በይፋ ወደ ጠቅላይ ሚኒስትሩ ሲመጣ እሳቸው ሀሳባቸውን ቢቀይሩ ምንም ትርጉም የለውም። ምክንያቱም ልጅ የሚሉ እነሱ ምን ማድረግ እንዳለባቸው ይህ ከክህደት በላይ ክህደት ነውና የዛኔ እነሱ ለፖለቲካቸው ሲሉ ወይም ደግሞ ለብልጽግና ፓርቲ ለማኖርና ለማቆየት ሲሉ የየራሳቸውን ቤተሰብ ሲሰውቱ ቆይተዋል። እና ታዲያ አሁን ዶክተር አብይ ልጅ የሚሉ ማን ይሰማቸዋል? ሁሉም ቢሆን ፊቱን አዞሮባቸዋል። ይህንን የሚያውቁት ዶክተር አብይ ተጨንቋል። እቤት ባለቤታቸው ልጄን ታመጣታለህ በሚል ሁኔታ እያፋጠጧቸው ይገኛሉ። ዶክተር አብይ ይሄ በጣም የመከራ ሰዓቱ ነው። ፋኖ ይህን ሀሳቡን ዶክተር አብይ እንኳን ባይቀየር አሁን ባሉበት ሁኔታ ይህንን ጭንቅ ተካፋይ ስላደረጓቸው ብቻ በትንሹ የአማራን የህዝብ ጭንቀት ሊያውቁት ይገባል ብሎ ስለሚያስብ አሁንም ደስታውን እያከበረ እንደሚሆን ግልጽ ነው። ወይም ደግሞ ብዙዎቻችን እንገምታለን። የፋኖ አባላቱና የፋኖ ደጋፊዎች ሁሉም በያሉበት አሁን ላይ ፌሽታ ላይ ናቸው። ምክንያቱም ትልቅ ማሰሪያ ትልቅ አንገት ጠልፎ ይዘዋልና ወይ ማጥበቅ ወይ ማላላት የነሱ ምርጫ ነውና ስለዚህ ሁሉም በያሉበት ደስተኞች ሆነው ድል ለፋኖ እያሉ ይገኛሉ። የፋኖ አባላት በይበልጥ ተናግተዋል። አሁን ላይ በጣም ደስተኞች ናቸው። ምክንያቱም ፋኖ ድል መንሻውና ፋኖ አዲስ አበባ ተንቀባሩ መግቢያው ካለምንም ውጊያ በወረቀት ብቻ ተፈራርሞ የሚገባበት ድል እየቀረበ ነውና የሚያሳዩትም ነገሮች የፋኖን ጥንካሬ የፋኖን ጉልበት ጭምር ነው። ከዚህ በፊት እንደምናውቀው ዘመነ ካሴ የገዛ ልጅ እንኳን ቢያዝበት ልጄ እንደፈለጋችሁት አድርጉት፣ ምክንያቱም ልጄ አንድ የኔ ሆድ ነው፣ ነገር ግን ልጄ አንድ የኔ ደም ነው፣ የኔና የኔ ብቻ ነው፣ ነገር ግን የአማራ ህዝብ አጠቃላይ ነው ብሎ የአማራ ህዝብ ግን ሀገሬ ነው፣ እኔ ከልጄና ሀገሬ እመርጣለሁ እንደፈለጋችሁ ብሎ አሳልፎ ልጁን ሰጥቷል። እነሱም በልጁ የተነሳ ስልጣኑን ቢሟገቱት ቢፈልጉም እሱ በመለሰው መልስ በጣም ጠንካራ ስለነበረ ሀሳባቸውን ትተው ልጁን መልሰው ትግላቸውን እንዲቀጥል አድርጓል። ዶክተር አብይ ግን ምን ያደርጉ ይሆን? ግልጽ ነው። እሳቸውም ምን እንደሚያደርጉ እናያለን። የፋኖ አባላት እንግዲህ ጨክነው ልጅቷን
ሊጎዳት ይችላሉ ወይስ አይችሉም የሚለው ምንም ግልጽ ሁኔታ የለም። ምክንያቱም የሚጎዱበት እንትን በጣም ሰፊ ነው። ራሱ ዘመነ ካሴ እንኳን ባይፈልግ፣ ነገር ግን እዛ የአማራ አካላት ወይም ደግሞ የፋኖ አባላት ውስጥ ያላለቀበት የህዝብ ሰው ማንም የለም። በቃ ህዝቡ ወገኑ ተገርቷል፣ አልቋል። ስንት ነገር ነው እያሳለፉ ያሉትና እንደ በቀል እንግዲህ ምን ያድርጓት ምንም የሚታወቅ ነገር የለም። በዚህ የተነሳ ዶክተር አብይ ለመጀመሪያ ጊዜ እንባቸው እየፈሰሰ ያዋሉበት ቀን ነው ማለት ነው። እጅግ በጣም ከባድ ነው። ምንም ቢሆን ልጅቷ እንደ ሰውኛ አባቷ ነው እንጂ እሷ ጥፋት የለባትም። እስከምናውቀው ድረስ የፖለቲካ ፓርቲም ወይም ደግሞ የፖለቲካ ነገር ውስጥ የለችበትም። ፋኖ ምን ይወስን፣ ዶክተር አብይ ምን ይወስን እንግዲህ በተወሰነ ሰዓት ወደ እናንተ ዜናውን የምናቀርብ ይሆናል። ይህ ነገር በሚስጥር ተይዞ ነው ያለው። ከፋኖ አባላት አንዳንድ ጭምጭምታ ቫይራል ባይወጣም በቲክቶክ እና በድረገጾች ቢገኙም ግን ይፋ ያልወጣ ነገር ነው። ግን ህዝቡ ይፋ እንዲወጣና ማወቅ ስላለበት ፋኖም ይህንን ስለፈለገ መረጃውን በእኛ በዩቱበሮች ወይም ደግሞ ከዩቱብ እና ከነሱ አባላት ሆነን አብረን ከምንሰራው ሰዎች ጋር ይህ መረጃ እንዲወጣ በይፋ ተነግሯል ማለት ነው። ይህ ጉዳይ ለፋኖ ትልቅ እርምጃው ይመስላል። ያው እየተጠባበቀ እንዳለው በአራቱም አቅጣጫ ፋኖ ወደ አዲስ አበባ እየተጠጋ ነው። ቢሆንም ግን አዲስ አበባ ገብቶ ንቅናቄውን ፈጥሮ ብልጽግና ማስወጣት አልቻለም። ይህ ግን ውሳኔውን የምናየውና የሚወሰነውን ጉዳይ ካየን በኋላ የምናወራው ይሆናል። ነገር ግን ለድሉ በጣም እየተቃረበ በቃ ወደ 95% የደረሰበት ያለበት ሁኔታ ነው ያለው ማለት ነው። የተለያዩ ውጭ ሀገር የሚገኙ የፋኖ አባላት ያው በነፃነት ጀግኖች፣ ልጅቷ ላይም ብዙ ሰዎች እየፈረዱባት ይገኛሉ። ትገደል፣ ምን ትሰራለች? እሱ ስንቱን እህቶቻችን ወንድሞቻችን እናት አባቶቻችንን አሰቃይቶ የለም ወይ? እሱ ለህፃናት መሽራራ፣ እሱ ለእናት ለአባት መሽራራ ሁሉንም አሰቃይቶ የለም ወይ? ተሰቃያሉ። ከአራቱም አቅጣጫ ከሰሜንም ከደቡብም ከሁሉም ሀገር ከሚኖሩት ውጪ ከሚገኙ ኢትዮጵያውያን እንደዚሁም ትውልደ ኢትዮጵያውያን ዲያስፖራውያን የተለያየ ድምጽ እየመጣ ነው ማለት ነው። እስካሁን እንዴት ታቆያችኋት? እስካሁን ለምን አትረሸንም? ልጅቷ መሞት አለባት መመለስ የለባትም እያሉ እንግዲህ ብዙዎቹ እያደባፈሩ ወይም ደግሞ ልጅቷ እንዳትኖር እያደረጉ የተለያየ ጥላቻቸውን በዶክተር አብይ ላይ ወይም በብልጽግና ፓርቲ ላይ የነበረ ጥላቻቸውን ልጅቷ ላይ እንዲወጡባት እየገፋፋቸው ይገኛሉ። ቢሆንም ግን ልጅቷ አሁን ቢሆን ታስራ በሰላም ነው የምትገኘው። ምክንያቱም ውሳኔው ማድረግ የሚፈልጉት በአባቷ በጠቅላይ ሚኒስትሩ ዶክተር አብይ ቃል ነው እንጂ ህዝቡ ምንም ስላለ ወይም ደጋፊያቸው ምንም ስላሉ ምንም እነሱን ማጥቃትም የፈለጉ አይመስሉም ማለት ነው። እነ ዘመነ ካሴ ምንም ቢሆን አስተዋይ ናቸው። በስሜት ምንም ያን ያህል ክፋት የሚፈጽሙ ሰዎች አይደሉም። ነገር ግን የአባቷ ቃል ወሳኝነት ያለው እስኪመስልም ድረስ ያው አጣር ያለ ደብዳቤ ተልኳል ማለት ነው። በዚህ ሰዓት ልጅህን ስልጣንህን የሚባል በጣም ከባድ አዋጅ ነው። ምክንያቱም ልጅን ሲሉ ስልጣን ላይ ያሉት ትላልቅ እስከዛሬ አብራቸው የመጡ የራሳቸው አባላት ፊታቸውን ያዞራሉ። ስልጣን ካሉ ደግሞ ልጃቸውንና ያው የቀድሞ ባለቤታቸውንም ቀዳማዊት ዝናሽ ታየልኝንም የሚያጡ ይሆናል ማለት ነው። ለሳቸው ትንሽ አወዛጋቢና ትንሽ ፈታኝ ታይም ይመስላል። የፋኖ አባላት ውጭ ሀገር የሚገኙ እዚህ ሀገር ውስጥም ያሉ ግን ደስታቸው ወደር የለውም። ጀግኖች ገና እሱንም ትይዙታላችሁ፣ እሱም ይሰቃይልን፣ እሷን ግን መልቀቅ የለባችሁም እያሉ ብዙ ኮመንትንም ቢጽፉ ያው ደስታቸውም ወደር እንደሌለው ጭምር እየታየና እየተነጋገሩ ይገኛሉ ማለት ነው። ውሳኔው ምን እንደሚሆን እንደተወሰነ ወደ እናንተ ዜናውን ማቀርብላችሁ ይሆናል ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ሁሌም ቢሆን ፈጣን፣ ትኩስ፣ የትም ያልተሰማ መረጃ ወደ እናንተ ይድረስ እላለሁ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቀን።